አውሮፕላኖቹ ከኋላቸው የሚተዉት ነጭ እንፋሎት በስተጀርባ ያለው ሳይንሳዊ ምስጢር ምንድነው? ዘመናዊ አውሮፕላኖች በከፍተኛ የሰማይ ከፍታ ላይ ሲበሩ ከኋላቸው ነጭ ጭስ መሰል ረጅም መስመር ጥሎ ሲያልፉ ማየት የተለመደ ነው። ብዙዎች ይህን ሲመለከቱ የአውሮፕላኑ ነዳጅ እየተቃጠለ የሚወጣ ጭስ ወይም ሕዝብን ለመመረዝ ሆን ተብሎ የሚረጭ ኬሚካል ይመስላቸዋል። ይሁን እንጂ እውነታው ፍጹም የተለየና አስገራሚ በሆነ ተፈጥሯዊ ሳይንስ ላይ የተመሰረተ ነው። ይህ ነጭ መስመር በሳይንሱ አጠራር ኮንደንሴሽን ቲሪያል የሚባል ሲሆን በመሰረቱ ጭስ ሳይሆን በሰማይ ላይ የሚፈጠር ሰው ሰራሽ ደመና ነው። አውሮፕላኖቹ ከ30,000 ጫማ በላይ ከፍታ ላይ በሚበሩበት ወቅት በዚያ ያለው የአየር ሙቀት እጅግ በጣም ቀዝቃዛ እና እስከ -40 ዲግሪ ሴንቲግሬድ ይደርሳል። በአንጻሩ ከአውሮፕላኑ ሞተር የሚወጣው ጋዝ እጅግ በጣም ሙቅ ከመሆኑ በላይ ከፍተኛ የውሃ ትንትን የያዘ ነው። ይህ እጅግ በጣም ሙቅ የሆነው የሞተር ትንት ወይም ውጪ ካለው እጅግ በጣም ቀዝቃዛ አየር ጋር ሲገናኝ በቅጽበት ይቀዘቅዝና ወደ በረዶ ክሪስታሎች ይለወጣል። ይህ ሂደት ልክ እኛ በብርድ ወቅት ወደ ውጪ ስንተነፍስ አፋችን ላይ ነጭ እንፋሎት እንደሚፈጠር ሁሉ ተፈጥሯዊ ክስተት ነው። የዚህ ነጭ መስመር በሰማይ ላይ ለረጅም ጊዜ መቆየት እና አለመቆየት የሚወሰነው ደግሞ በባቡሩ አየር እርጥበት ላይ ነው። በከፍተኛ ሰማይ ላይ ያለው አየር ደረቅ ከሆነ መስመሩ በሰከንዶች ውስጥ ተኖ የሚጠፋ ሲሆን፣ በአንጻሩ የአየሩ እርጥበት ከፍተኛ ከሆነ ግን መስመሩ ሳይጠፋ ሰፍቶና ለሰዓታት ቆይቶ ወደ እውነተኛ ደመናነት ሊቀየር ይችላል። ባጭሩ አውሮፕላኖች በሰማይ ላይ የሚተዉት ነጭ መስመር አካባቢን የሚበክል ወይም የሚያጠፋ ኬሚካል ሳይሆን የከፍተኛ ሰማይ ቅዝቃዜ እና የሞተር ሙቀት ተገናኝቶ የሚፈጥሩት አስገራሚ የሳይንስ ክስተት ነው። እናመሰግናለን።